እንደምን አደርሽ ንግስቲቷ? እግዚአብሔር ይመስገን። እንዴ አጀሪት ሰው እንዲህ ዘንጦ ሊወጣ ይዘጋጃል። አንተ እስከዚህ ሰዓት ተጋድመካል። ቆየት ልትይጂ ነው? የኔና ያንተ ልዩነት እኮ ሰፍቷል። አልገባኝም። እስቲ አብራሪ። በአንድ ስልክ ጥሪ ምሳ ግብዣ የቀረበልኝ የዚህ ሰፈር ብቸኛዋ ሴት ነኝ። ማን? ከማን? ለምን? ማለቴ ማንም ሳይጋብዝሽ? አይመለከትክም። ቆይ ቀሚስና ጫማውንም ተበድረሽ ነው አይደል? አይመለከትክም። የደሃ ቅንጡ አለሽ አያቴ። አንቺ መንገራ ወዴት እየሄድሽ ነው? ወደ ሀብት ማማ። እዚህ ሰፈርማ ምን አለ ከማከክ ውጪ? ወይኔ ቤርዬ ይቅርታ በጣም እሺ። አንቺ አምሻል እንዴ? እያየሽ አደፊም ደንባራ። በእናትሽ ይቅርታ አላየሁሽም። እዚህ ሰፈር ሲጀመር ሰው ሲያልፍለት መች ተወዳላችሁ? ምድረ ምቀኛ ሁላ ምቀኛ ሁላ ሰው ሲያልፍለት ማትወዱ ሰፈር። ምንድነው አንቺ የሚያስጨውሽ እንዴ? ምንድነው? ዝም በል እባክህ። ከአንዱ ምቀኛ ያንተ ነክ። ማን ነው ከቤሪ ወደ ብሪቱ ቀይሮ የላከሽ? ሰው ሲያልፍለትማ አይናችሁ ደም ነው የሚለብሰው። በየተበደርሽውን ልብስ አውጭና አስጭላት። አበዳሪሽ ደግሞ መታ የባሰ እንዳታስደብርሽ። አንተም ብሎ ጎረቤት ሲያጌጡ ይመላለጡ አሉ። ድሮም በማንነትሽ አፍረሽ ቂል ስትይ ነው ይበልሽ።